በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እያልኩኝ በዚህ ቪዲዮ ላይ ሶስት ነገሮች ይዤላችሁ ቀርባለሁ። የመጀመሪያው ገናን ያሳለፍኩበትን ቦታ አሳያችኋለሁ። ሁለተኛው ደግሞ ሴትነት የጠላሁበትን ምክንያትን እነግራችኋለሁ። መጨረሻውና ሶስተኛው ወንዶች የለመንኩበት የማጸኩበትን እነግራችኋለሁ ማለት ነው። ራይራስ ናቀባለሁ በደብረ ብርሃን በሀበሻ አረጋውያን ምስኪኖች መርጃ ልማት ድርጅት በሕክምና ባለሙያ በጎ ፈቃድ አድርጎት ይሰራሉ ማለት ነው። እነሱ አስተምረውኝ አስመርቀውኝ አሁን ደግሞ እነሱ ጋር በቮለንተር እየሰራሁኝ እገኛለሁ ማለት ነው። እኛ ለኛ ትርጉሙ ይህ ነው። ምክንያቱም ትናንትናን ብዙ ነገር ያደረጉልኝ ያስተማሩኝ የመረቁኝ ዛሬ እዚህ ደረጃ ያደረሱኝ አባቶች ወንድሞችን እያገለገልኩኝ እገኛለሁ ማለት ነው። ከዛሬ ጀምሮ ግን ሆፕ ኦፍ ኢትዮጵያ በሚለው ዩቲዩብ ኦር ቻናል ላይ ተከታተሉኝ ማለት ነው። በዩቲዩብ ላይ ወይ ደግሞ በቪዲዮ ላይ የማቀርባቸው እውነተኛ ታሪክ ላይ የተመሰረተ ሁሉ በተጨማሪ ደግሞ አዝናኝ ነገሮች እና ለእናንተ ያስተምራል ብዬ የምናስባቸው ነገሮች አቀርባለሁ ማለት ነው። አበረታቱኝ፣ ላይክ፣ ሼር፣ ኮሜንት አድርጉኝ። እሺ፣ ገናን በተመለከተ እናንተ ጧት ምን አደረጋችሁ? ቤት ማጽዳት፣ ቡና ማፍላት፣ ሽንኩርት መክተፍ ወይስ ሌላ ክብረ በዓል ሌላ ፕሮግራም መያዝ? እኔ ያደረኩትን ፕሮግራም ግን ልንገራችሁ። ጠዋት ተነሳሁኝና ለሕክምና አገልግሎት የሚያስፈልጋቸውን አረጋውያኖች ለምሳሌ እንደ ቁስል መጥረግ፣ መድኃኒት መስጠት፣ መርፌ መውጋት ነበረ። እነሱ ስራዎችን በሚገባ ከጨረስኩ በኋላ በዓልን በተመለከተ አረጋውያኖች የበዓልን ልብስ መልበስ ስለነበረባቸው ከይና ከስራ ባልደረቦቼ ጋር አብረን አረጋውያኖችን አለበስን ማለት ነው። እነሱን አልብሰን ከጨረስን በኋላ እኔ ቀጠሮ ነበረኝ። ቀጠሮዬን ለማክበር እኔ ወደ መልበሻ ክፍል ገባሁኝ ማለት ነው። ልብሶቼን ለባብሼ የሚይዛቸውን ነገሮች ይዤ ቦርሳዎቼ ምናምን ይዤ ወደ ቀጠሮ ቦታ ላይ ነው። ቀጠሮ ከማገኘው ከፍቅረኛዬ ከጓደኞቼ ጋር ወይስ ከቤተሰቦቼ ከማጋር ሲኮሜንት ላይ እናንተም ጻፉ። እኔ ሙሉን አሳያችኋለሁ። ጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ አደረሰን እላለሁ። ዛሬ በዓል ነው። በዓልን ከማን ጋር እንደማከብር ግራ ገብቶኛል። ከፍቅረኛዬ ጋር ከቤተሰቦቼ ጋር ከጓደኞቼ ጋር ወይስ ከማን ጋር የሚለውን እኔም ግራ ገብቶኛል። እስኪ አብረን እናያለን። የገዛኋቸው እቃዎች አሉ። እዚህ ጋር እንደምታውቁት ቄጤማ ገዝቻለሁኝ። እዚህ ጋር 2 ኪሎ መኮረኒ ገዝቻለሁኝ። እዚህ ጋር 1 ኪሎ ሩዝ አለኝ። እዚህ ጋር ደግሞ በሃይላንድ ጠላ ይዣለሁ። እዚህ ጋር ደግሞ እንጀራ ከማን ጋር በዓል እንደማከብር አብራችሁ ይቆዩ። እናንተ ስለ በዓል እንዴት ገዛችሁት? ሙክት ብያት ወይስ ቅርጫ? እንዴት ነው በዓል ስንታሳልፉት? በዓልስ ከማን ጋር ያሳልፋችሁት? ኮሜንት ላይ እንገናኝ። ቤት ደርሻለሁ። እንግባ። የውጭውን በር ገብቼ ወደ ቤት ደርሻለሁ። እንግዲህ ወደ ቤት እየገባሁ ነው። እዚህ ቤት እንኳን አደረሳችሁ። እንግዲህ በዓል ይሄን ይመስላል። እስኪ እናንተ ምን እንደምትሉ ኮሜንት ላይ እንገናኝ። አሁን ምሳ ልንበላ ነው። ምሳ እየተዘጋጀ ነው። ዶሮ ምናምን የመጣ ነው። ዳቦ ቆርሳው ፕሮግራም እንዲሄድ ነው። ዳቦ መንቆርስ እንግዲህ አባወራ የለንም ብያቸዋለሁ። ያው እንደ እምነታችን በስመ አብ ብለን ነው የምንቆርስ ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንግዲህ አመት አድርሳል። ለቀጣይ አመት ደግሞ ከዚህ የበለጠ ይዘን አንገር ማለት ነው። ዳቦ እንብላ። እስማ ድፎ አስቸገረ። እሺ ያጅናት እንገኒ ንጉስ። ይሄው እንግዲህ ውድ ቤተሰቦች የኛ የገና በዓል ይሄን ይመስላል ማለት ነው። እንኳን አደረሳችሁ እያላችሁ እንዲሁም ዛሬ ያለሁበትን ቦታ ማግኘት የምትፈልጉ መርዳት የምትፈልጉ እህቶች ወንድሞች ካላችሁ ስልኬን አረጋለሁ። በውስጥ መስመርም አናግሩኝ። እንዲሁም አካውንት ቁጥርም ነግራችኋለሁ። በዛ አካውንት እያስገባችሁ በዓልን በዚህ መልክ እያሳለፍኩኝ እገኛለሁ። ዛሬ ያው ቤታችን ውስጥ ህፃናቶችና ሴቶች ነው ያለነው። እንግዲህ አባወራም የለም። ጠላው፣ ዶሮ፣ ዳቦ ቀርቧል። የቀረን ምን እንደሆነ እስኪ እናንተም ኮሜንት ላይ ጽፋላችሁ። ይሄን የቀረሽ ስሉኛላችሁ። እኔም አያለሁኝ ማለት ነው።
አሁን ወደ ገበታ ልንሄድ ነው። ምሳ ልንበላ ነው። እንብላ። ንጉሴ እንካ አባቴ። እሺ የኔ ፍቅር ያው እንግዲህ እኔም ጎራ ስላርጋ አትፈቅዱልኝም? ጠላችንም ሻይ ነው። ቺርስ። እንኪ እናቴ አባቴ የኔ ንጉስ። እናንተ የገና ውሎት ነበረ ቤት ተሳተላችሁ። የኔ ውሎ ደግሞ አይነበረ። ሁለተኛው ርዕሴ ላይ ሴት መሆኔን ጠላው ብያችሁ ነበረ። ሴት መሆኔን የጠላሁበት ምክንያት ይሄ ነበረ። ሴትነት፣ እመጫትነት፣ ድህነት፣ ቤት ኪራይ፣ ሲቀጥል ደግሞ ባል የለም። ይሄን ሁሉ ቻሌንጅ፣ ይሄን ሁሉ ችግር ተቋቋም የነበረችው ማናት? ሴት ናት። በዛ ላይ የሶስት ልጆች እናት ናት። አንድ ብቻ አይደለም። የሶስት ልጆች እናት ሆና ብዙ ቻሌንጆችን፣ ብዙ ችግሮችን ተቆጣጥራ ያለች እናት ናትና እናንተ ገናን ሰው ስትጠሩ ቤታችሁ ምን አድርጋችሁ ነው የምትጠሩት? ምንስ ነበር ፕሮግራማችሁ? ቡና ማፍላት የተለመደው የኛ ሀበሻ ቡና ማፍላት ወይስ ቤቱን ፏ አድርጎ ምግብ አዘጋጅቶ መጠበቅ? እሷ ግን የገና ፕሮግራም ናይ ስትለኝ ቤተሰብ ምን እንዳገኙ ታውቃላችሁ? እስኪ ገምቱ ምን እንዳገኙ ልንገራችሁ። እሷና ልጆቿን ፍራሽ ላይ ተቀምጠው ነበር ያገኙት። ከዛም ገብቼ ያሉት ነገሮችን ካወራን ከተጨዋወትን በኋላ ሻይ ጠጥተን ከሷና ከልጆቿ ጋር ተለያየን ማለት። እሺ የቀጣይ ውሎዬን እናሳውቃችሁ። በዚህ ዳባን ላይ የሀበሻ አረጋውያን ሙስሊሞች መርጃ ልማት ድርጅት ተመለስኩኝ ማለት ነው። እዛ ስገባ ከዳባን ዩኒቨርሲቲ የቀን ግቢ ጉባኤ ተማሪዎች እንዲሁም የሃይማኖት አባቶች ከዛም አልፎ ደግሞ የቦርድ አመራሮች ቤታቸው ትተው ሀበሻ የሁላችን ቤት በማለት እንዲሁም ከስራ ባልደረቦች ጋር ያሳለፍነው ቪዲዮ አለ። ተጋበዙልኝ። የሀበሻ አረጋውያን ቦርድ ፕሬዝዳንት፣ የተከበራችሁ ወንድሞች ዲያቆናት፣ እህቶች፣ እዚህ በመንተን ከእግዚአብሔር ትልቅ በረከትና ጸጋ የምናገኝባችሁ እናት አባቶቻችን፣ በዚህ በሀበሻ አረጋውያን ስር ያላችሁ ሁላችሁ በኃያሉ በልዑል እግዚአብሔር ፍጹም ሰላም ሰላም እላችኋለሁ። እንደምን አላችሁ? እንደምን አላችሁ? እንደምን እስከ ሰዓት ደረሳችሁ?
ያለበት ነገር ሴት እህት ናት፣ እናት ናት፣ ልጅ ናት፣ ሀገር ናት እና ወንዶች መልካም ለዚህ ነገር መልካም ብታደርጉ ማለት ፈልጋለሁ። መልካም አታደርጉም እያልኳቸው አይደለም። የምታደርጉ ብዙ መልካም ወንዶች አላቸው። ሞር ደግሞ ሴት ሆና እመጫትነት ሲጨመርበት በጣም ከባድ ችግር ነው። በጣም እንጃ እንደዚህ ነው የማልችለው ችግር ነው እና ማየት መንከባከብ። ለምሳሌ ፉል ቤት የተለያየ ነገር ላይ ከምናጠፋው የተለያየ ከምንጠጣበት ሰው ከምንጋብዝበት የተለያየ በቃ አላስፈላጊ ነገሮች ላይ ከምናወጣው እሷን ሄደን ማየት መርዳት ትልቅ ነገር ነውና እሷን ስታግዝ እሷን የሆነ ነገር ስታደርግላት ለእናት እንዳደረገ ለልጅም ሲል ደግሞ ለእህት እንዳደረገ ማድረግ ነውና መልካም ማድረግ ደግሞ ለራስ ነው። አይኖ ለማንም ሰጠ ለማንም ማረክም የሆነ የሚሰጥ ነገር አይኖር ይችላል። ግን መልካም ማለት ለራስ ሆነ ድረስ ብታግዟት ብትረዷት ብዬ ነው። የገና ውሎዬ ይህን ይመስል ነበር ማለት ነው። ያላችሁን አስተያየት ኮሜንት፣ የተለያዩ ነገሮችን በዚሁ ዩቲዩብ ላይ መናገር ትችላላችሁ ማለት ነው። ቀጣይስ ምን ልስራ ምን ይላችሁ ንገር እና የምሰራላችሁ የምትፈልጉት ካለ በዚህ ቪዲዮ ላይ ይሄን ነገር ብታደርግልን ይሄን ነገር ብታሳይን የምትሉት ነገር ካለ በተቻለኛ ቀን ለማቅረብ